በኢትዮጵያ ከሚኖሩ ህዝቦች መካከል አብዛኞቹ በፈጣሪ መኖር የሚያምኑ እንደሆነ ይታወቃል። የተወሰኑት ደግሞ አንድም የማያምኑት አምላክ ወይም ደግሞ ሃይማኖት እንደሌላቸው ይነገራል። ከነዚህ ውስጥ ደግሞ ባዕድ አምላኪዎች ናቸው ተብሎ ይታሰባል። ታዲያ በዚች ቅድስት ሀገር ላይ ሰይጣን ማምለክ ፈጽሞ የማይታሰብ ነበረ። ምን ያደርጋል ዘመን ሲቀየር በአዲስ አበባ፣ ደብረ ዘይትና ሌሎች ቦታዎች በሰፊው ማምለኪያ ቦታና ስርዓት ተዘርግቶ እየተመለከ ይገኛል። ሰላም እንደምናችሁ የተወደዳችሁና የተከበራችሁ የልጅ ትባረክ ሚዲያ ተከታታዮች፣ በዛሬው መርሃ ግብራችን 666 በኢትዮጵያ ምን ያህል እንደተስፋፋ የአምልኮ ቦታዎችንና ትርጓሜውን ባጭሩ እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የ666 ቁጥር እውነተኛ ሚስጥር የሚጀምረው ዛሬ ካለው ቴክኖሎጂ ሳይሆን ከጥፋት ውሃ በኋላ ከመጡት የኖህ ልጆች ታሪክ ነው። መጽሐፍ ቅዱስ በዘፍጥረት ምዕራፍ 10 ላይ እንደሚነግረን ከጥፋት ውሃ በኋላ ዓለም በሶስቱ የኖህ ልጆች ተሞላች። ከነዚህ መካከል የካም ልጅ የኩሽ ልጅ የሆነው ናምሩድ በምድር ላይ የመጀመሪያው ኃያል መሪ ሆነ። ከዚህም በኋላ እግዚአብሔር ሰዎችን ተባዙ ምድርን ሙሏት ቢላቸውም ናምሩድ ግን ሰዎችን በአንድ ላይ ሰብስቦ እንዳንበተን ስማችንን እንስራ በማለት የባቢሎንን ግንብ መገንባት ጀመረ። ይህም ነገር የመለኮትን ትእዛዝ በመቃወም የተደራጀውን የሰው ልጅ አመጽ ነበረ። ናምሩድ ከሞተ በኋላ በባቢሎን የፀሐይ አምልኮ ተጀመረ። በጥንታዊ የባቢሎን ቁጥር ስሌት የፀሐይ አምልኮን የሚወክሉ ከ1 እስከ 36 ያሉ ቁጥሮች በአንድ ላይ ሲደመሩ 666 ይሆናል። ለዚህ ነው መጽሐፍ ቅዱስ ይህ ቁጥር የአውሬው ብቻ ሳይሆን የሰውም ቁጥር ነው የሚለው። በአዲስ ኪዳኑ ስለ 666 ራእየ ዮሐንስ ምዕራፍ 13 ቁጥር 17 እስከ 18 የተጠቀሰው የአውሬውም ስም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ ያለ አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነው፣ ቁጥሩም 666 ነው ይላል። በመጽሐፍ ቅዱስ በብዛት እንደተጠቀሰው 7 ሙሉ ቁጥር ነው፣ 6 ደግሞ ጎዶሎ ነው። ይህ ማለት ሰው ከፈጣሪው ከእግዚአብሔር ርቆ ለሰይጣን ቁጥጥር ስር ያለውን ዓለም ወይም የሰው ልጅ ይመለከታል። ሙሉ ከሆነው ከእግዚአብሔር ትምህርት መራቅን የሚያመለክት ጎደሎ መሆንን የማያመለክት ቁጥር ነው። 666 በ3 ደረጃዎች ማየት ይቻላል። የመጀመሪያው 6 ሐሰተኛ ሃይማኖትን የሚከተል በሐሰተኛ አይዲዮሎጂ ውስጥ ያለ ዓለም ነው። ሁለተኛው 6 ደግሞ ሐሰተኛ የሆነው የዚህ ዓለም መንግስት። ሶስተኛው 6 ደግሞ ሰውን ማዕከል ያደረገ ሚዛናዊ ያልሆነ የዚህ ዓለምን ኢኮኖሚ ይገልጻል። በግዕዝ ቃል ደግሞ ጠላት ማለት ሲሆን ዓለምን በአንድ መንግስት ስር ስለማድረግ የሚጥሩ የዓለምን ህዝብ ቁጥር ለመቀነስ የሚያስሄሩ ጦርነትን የሚቀሰቅሱ የገንዘብ ገበያን የሚቆጣጠሩ የማይታየው መንግስት መሪዎች። ታዲያ በፊልም ያየነው በመጽሐፍ ያነበብነው በኢንተርኔት የሰማነው ኢሉሚናቲ እውነተኛው ወይስ ታሪክ? ከእይታችን የሸሸገው ከዚህ ፈጽሞ የተለየ ኢሉሚናቲ አለ። በውጭ ሀገራት ላይ በብዛት እየተመለከ የሚገኘው ይህ እምነት በኢትዮጵያ ወጣቶችን ያሳተፈና እየተመለከ ሲገኝ በጣም አጸያፊ ነገሮችን ማለትም ማተብን መበጠስ፣ ግብረ ሶዶማውያን ተግባር መፈጸም፣ ጥቁር ድመትና የህፃን ልጅ ደም መጠጣትና መስዋዕትነትን ማቅረብ፣ ከዛም ከፈጣሪ ጋር ያለንን እምነት ለአንድና ለመጨረሻ ጊዜ እንዲቀርን ለማድረግ ሉሲፈር አምላኬ ነው ብለን በደም ፈርመን ገንዘብ በመስጠት ሚስጥር ጠባቂ ካልሆነ ደግሞ ህይወትን እንደሚነጥቁ እያስፈራሩ ሚስጥር ያወጡትንም ለግፍ እየዳረጉ ይገኛሉ። በዚህ ምክንያት ባልታሰበ ሁኔታ የገቡ ወጣቶች ከፍተኛ ጭንቀትና ፍርሃት ውስጥ ይገባሉ። ወደ ፈጣሪ ለመመለስ እንዳይችሉ ልባቸውን አንደበታቸውን ይዘጋባቸዋል። በእርግጥ በፈጣሪ ሙሉ እምነት ያለው ሰው የኢሉሚናቲ የበላይነት ሊኖርበት አይችልም። ለዛም ነው ብዙ ወጣቶች ከ666 እምነት እየወጡ ምስክርነትን የሚሰጡት፣ ፈጣሪንም የሚያመሰግኑት። ብዙ ሰዎች በቀላሉ ገንዘብ፣ ዝና፣ ዕውቀት ለማግኘት ሲሉ ራሳቸውን ቤተሰብ ባልታሰበ መንገድ ያገኙታል። ከገቡበት በኋላም በሳይኮሎጂ እየጎዱ እምነቱ ውስጥ እንዲቆዩና ሚስጥራቸውን እንዲያወጡ ለመናገር ቢሞክሩ እንደሚገድሏቸው እያስፈራሩ ቢናገሩም ተአማኝነትን እንዳያገኙ አንደበታቸው እንዲተሳሰር በማድረግ ያዩትን እውነታ እንዳይናገሩ የሆኑትን ቤት ይቁጠረው።
የሚገርመው እውነት ደግሞ ይህ እምነት ኢትዮጵያ ውስጥ በፍጥነት እየተስፋፋና ብዙ ወጣቶች ለገንዘብ፣ ለእውቀት፣ ለዝና እያሉ መግባታቸው ነው። ብዙ ታዋቂና ሀብታም የኢትዮጵያ አርቲስቶች የዚህ እምነት ተከታይ ናቸው። በሀገራችንም ማምለኪያ ቦታ ተሰጥቷቸዋል። ለምሳሌ በአዲስ አበባ ቦሌ፣ ጀሞ፣ ብስራተ ገብርኤል፣ ሮባ አካባቢ፣ ጎርጂ፣ ደብረ ዘይት ትልልቅ የአምልኮ ቦታ ይዘው በግልጽ እያመለኩ ይገኛሉ። ዛሬም በዓለም ላይ ብዙ ወጣቶችን ለመሳብ ይሞክራሉ። ነፍሳቸውን ለዲያብሎስ ይገብራሉ። ፈጣሪያቸውንም እየካዱ ይገኛሉ። ዓለማችን በግርግርና ባልተጠበቁ ምክንያቶች የተሞላች ናት። የኢኮኖሚ ውድቀቶች፣ ድንገተኛ ወረርሽኞች፣ አሰቃቂ ጦርነቶች፣ እነዚህ ነገሮች ያለምንም ግልጽ ምክንያት የሚከሰቱ ይመስላሉ። ይህ ደግሞ በውስጣችን የፍርሃት ስሜት ይፈጥራል። የኢሉሚናቲ ንድፈ ሐሳብ ለዚህ ሁሉ ግርግር ቀላልና ወጥ መልስ ይሰጡናል። ይህ ሁሉ በአጋጣሚ አይደለም፣ ይልቁንስ ከመጋረጃ ጀርባ ባሉ ጥቂት ሰዎች የተቀነባበረ እቅድ ነው የሚለው ሐሳብ ውስብስብ ለሆነው የዓለም ሐሳብ ቀላል መፍትሄ ያቀርባል። በሌላ አነጋገር በሚያስፈራው ትርምስ ውስጥ ፍርሃት ይፈጥራል። የነሱ መሳሪያ ገንዘብና ስልጣን ነው። ጦርነታቸውም የሰው ልጅ በሙሉ በአንድ አዲስ የዓለም ስርዓት ስር በባርነት መግዛት ነው ተብሎ ይታሰባል። ምልክታቸውም ፒራሚድና ሁሉን አመልካች አይን ነው። ወጣት ሆይ ስለ እምነት ጥልቅ እውቀት ይኖርህ። ጥያቄ ጠይቅ። ገንዘብ፣ ታዋቂነትን ወይም ግፊት እንዳይመራህ ተጠንቀቅ። ፈጣሪ አምላክህን እወቅ። በፈጣሪ እምነት ይኖርህ እንጂ ወደ ጠማማ መንገድ ልብህንም እግርህንም ጠብቅ። ውድ የቻናላችን ቤተሰቦች እስካሁን አብራችሁ ስለቆያችሁ በልዑል እግዚአብሔር ስም አመሰግናለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ለሌሎች እህቶቻችን እና ወንድሞቻችን እንዲዳረስ ደግሞ ሼር፣ ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልን። አመሰግናለሁ።